ብዙውን ጊዜ ባናስተውለውም ብዙ ሰዎች ከፍተኛ ዘረፋዎችን መመልከት ያስደስታቸዋል። ልክ እንደ ኦሽንስ 11 እና ስቲንግ ያሉ ፊልሞች በገጸ ባህሪያት የተወከሉ ወንጀለኞች ከታላላቅ ቦታዎች ረብጣ ገንዘብ እንዲሁም ጌጣጌጦችን ሲዘርፉ ጀብዳቸው አምሮና መሳጭ ሆኖ ስለሚሰራ ብዙዎች ይዝናኑበታል። እንደውም ይህን ለማረጋገጥ ብዙ መሄድ ሳይጠበቅብኝ አብዛኛው ፊልም አይቶ የማያውቅ ሰው ራሱ ሽንጡን ገትሮ የሚከራከርለት መኒ ሃይስትን ማየት እንችላለን። ታዲያ እንደዚህ ያሉ ወንጀሎች በልብ ወለዱ ዓለም ብቻ ሳይሆን እኛ በምንኖርበት እንዲሁም ባለንበት ዓለም ላይ ይፈጸማሉ። ዛሬም በዚህ ቪዲዮ ላይ 5 ትላልቅ የሚባሉ ዘረፋዎችን እንመለከታለን። አንደኛ፣ የአንትወርፕ ዳይመንድ ስርቆት ወይም $100 ሚሊዮን የሚያወጣው ስርቆት። የአንትወርፕ ዳይመንድ ዲስትሪክት እጅግ ከፍተኛ የሆነ ጥበቃ ከሚደረግላቸው ስፍራዎች መካከል አንዱ ነው። በቢሊዮን ዶላር የሚገመት የዳይመንድ ክምችትም በውስጡ ይገኛል። በዚህ ስፍራ ነበር እንደ አውሮፓውያን አቆጣጠር በ2003 ላይ የጋንግ ሜምበሮች በሰው ልጅ ታሪክ ውስጥ ትልቅ የሚባለውን የዳይመንዱን ዘረፋ የፈጸሙት። የዘራፊዎቹን ቡድን ስኩል ኦፍ ቶሪየም በመባል የሚታወቅ ሲሆን የዚህ ቡድን አብዛኞቹ አባላት በቁጥጥር ስር ቢውሉም እስካሁን ድረስ ግን ዳይመንዶቹን ማስመለስ አልተቻለም። ዝርፊያው የተመራው ለትንሽ ጊዜ የዳይመንድ ሽያጭ ስራ በቦታው ላይ ተከራይቶ የሚሰራ እንዲሁም ብዛት ያላቸው ጥቃቅን የጌጣጌጥ ስርቆቶች ላይ ተሳትፎ በነበረው ሊዮናርዶ ኖታር ባርቶሎ ነበር። ይህ ግለሰብ የዘረፋዎቹ ራስ እንደነበር ፖሊስ ቢገልጽም ኖታር ባርቶሎ ግን አንድ ያልታወቀ የዳይመንድ ነጋዴ ጋር እንደተገናኘና ለወንጀሉም እንደመረጠው ይናገራል። ጨምሮም ውስብስብ የሆኑ የሴኪዩሪቲ ሲስተም ያላቸውን ካዝናዎች ፎቶ እንዲያነሳ ካደረገው በኋላ ከካዝናዎቹ ጋር እጅግ የሚመሳሰል ካዝና እንዲሰራ አድርጓል። ኖታር ባርቶሎ እንደሚናገረው ከሆነ የሰው ከትንሽ የጋንግ ቡድኖች ውስጥ ከተመረጡ የጣሊያን ዘራፊዎች ጋር አደራጅቶታል። እያንዳንዱም ዘራፊዎች ለዘረፋው የሚሆን የየራሳቸው የሥራ ድርሻ አላቸው። ፖሊስም ስለዚህ የማይታወቅ የዳይመንድ ነጋዴ የተነገረውን ታሪክ አላመነም። ነገሩን የሚያረጋግጥም አንድም መረጃ ሊገኝ አልቻለም። እነዚህ ሌቦች በፍጹም ይሰበራሉ ተብለው ያልታሰቡትን 10 ረድፎች አልፈው ነው ዝርፊያውን የፈጸሙት። ካሜራዎችን፣ በሚስጥር ቁጥር የሚከፈቱ ቁልፎችን፣ ማግኔቲክ ሴንሰሮችን፣ የብርሃን ሴንሰሮችን እንዲሁም የሙቀትና የእንቅስቃሴ ሴንሰሮችን አልፈው ነበር የገቡት። ማግኔቲክ ሴንሰሮችን አልሙኒየም በመጠቀም አደናግረው የሌሎቹን ሴንሰሮች የኤሌክትሪክ ገመድ በጥሰው እንዳይሰሩ በማድረግ ዳይመንዶቹን እንዲሁም ሌሎች ጌጣጌጦችን በቦርሳ ተሸክመው ወጡ። ይህንን ሁሉ ለማድረግ የፈጀባቸው 2 ሰዓታት ነበር። ታዲያ ነገሮች ሁሉ ጥሩ ሄደው ነበር። ነገር ግን በቅጽል ስሙ ስፒዲ እየተባለ የሚጠራው እንዲሁም የኖታር ባርቶሎ የረጅም ጊዜ ወዳጅ የሆነው ፔድሮ ታቫኖ የተሰኘው የዘርፊያው ቡድን አባል ነገሮቹን አበላሸ። የተዘረፉትን የተወሰኑ ዕቃዎች መኪና ውስጥ ከጫነ በኋላ በደረሰበት ከፍተኛ ጭንቀትና አለመረጋጋት ምክንያት መኪናውን ለማቆም ተገደደ። በሚገርም ሁኔታ በዝርፊያው ወቅት አንድ አላርም እንኳን አልጮኸም ነበር። ሰኞ ጠዋት ላይ ሴኪዩሪቲ ጋርዶቹ ለየት ያለ ነገር ተመለከቱ። ወደ ትልቁ ካዝና የሚወስደው የብረት በር ተከፍቶ ከ189ዎቹ ትናንሽ ካዝናዎች 100ዎቹ ተዘርፈው እንዲሁም ከዘርፊያው የተረፉ ጌጣጌጦች መንገድ ላይ ተዝረክርከው ተመለከቱ። የዓለማችን ብቸኛ የዳይመንድ ስርቆት ስፔሻሊስት ፖሊስ የሆኑት ፓትሪክ ፔይስ እና አጂም ዴይ ብራይከር ወደ ካዝናው አላርም አመራች። ኩባንያው ጋር በመደወል ስለ ካዝናው ነባራዊ ሁኔታ ሲጠየቁ ሙሉ በሙሉ የሚሰራ እንደሆነ ምላሽ ተሰጥቷቸዋል። በመጨረሻም የህግ አካላት በሴኪዩሪቲ ካሜራው ላይ ባገኙት ተንቀሳቃሽ ምስል አማካኝነት ኖታር ባርቶሎ ላይ መረጃ ሊያገኙ ችለዋል። ለ10 ዓመትም በእስር እንዲቆይ ተፈርዶበታል። ሁለተኛ፣ የብራዚል ባንክ ዘራፊዎች $318 ሚሊዮን። እንደ አውሮፓውያን አቆጣጠር በ2017 የብራዚል ፖሊስ 1 ቢሊዮን ሪያልስ ወይም $318 ሚሊዮን የአሜሪካ ዶላር ወደ ያዘው የባንክ ካዝና ለመድረስ የመሬት ለመሬት ቁፋሮ እያከናወኑ የነበሩ 16 ግለሰቦችን በቁጥጥር ስር አውሏል። የዘርፊያ ቢሳካላቸው በሀገሪቱ ታሪክ ትልቁ ሆኖ ይመዘገብ ነበር። የህግ አካላቱም ይህ ረጅም የመሬት መተላለፊያ ባንኮ ዱ ብራዚል የተባለው የብሔራዊ ባንኩ ቅርንጫፍ የሆነው ባንክ ውስጥ የሚገኘውን ትልቁን ካዝና ለመዝረፍ ጥቅም ላይ ሊውል ጥቂት ሲቀረው ነበር ያስጣሏቸው። የፖሊስ መሪ የሆነው ፋቢያኖ ፓኔሮ ሎፔዝ የወንጀል ቢሳካ ኖሮ የዓለማችን ትልቁ ዝርፊያ ይሆን ነበር ብሎ በግሎቦ ቲቪ ላይ በሰጠው መግለጫ ተናግሯል። ቁፋሮ የተጀመረው ወንጀለኞቹ ከመያዛቸው 4 ወር በፊት ሲሆን የተጀመረውም ከባንኩ በቅርብ ርቀት ላይ በሚገኝ ቤት ውስጥ ነው። የመሬት ለመሬት መተላለፊያዎችም እጅግ በተወሳሰቡ ግንባታዎችና አየር ማቀዝቀዣዎች እንዲሁም መብራቶች ተገጥመውለታል። ጨምሮም ዝርፊያው የተመራው አልሲዮ ጎሜዝ ኖሪዬጋ በተሰኘው እንዲሁም በፓራጓይ የሴኪዩሪቲ ቫን በመዝረፍ ላይ ተሳትፎ ባለው የ35 ዓመት ጎልማሳ እንደሆነ ፖሊስ ይናገራል። የወንበዴዎቹ ቡድን ይህንን የሚያህል የመሬት ለመሬት መተላለፊያ በእጃቸው እንደቆፈሩ ለማመን ቢያዳግትም ወደ ችሎት ከመቅረባቸው በፊት በእስር እንዲቆዩ ተፈርዶባቸዋል። አፈሩን ከቆፈሩ በኋላ በጆንያ በመጫን ወደ ውጭ አውጥተውታል።
ይህ የተፈጠረውም ከተከራዩት ቤት ውስጥ በመግባት አንድ ክፍል ውስጥ በቆፈሩት ጉድጓድ ወደታች 2 ሜትር መሰላል ያቆማሉ። የመተላለፊያው ከፍታ ሜትር ከ50 ሲሆን ይጠናከርላቸው ዘንድ በብረት ዘንጎች እንዲሁም በጣውላ ተደግፎ ነበር። ለብርሃን ሲባልም የኤሌክትሪክ መስመር ሳይቀር ተዘርግቶለታል። የአፈሩንም ብናኝ ለመከላከል በመተላለፊያው ግድግዳ ላይ ቆሻሻ ፌስታሎች ተደርገውበታል። ከዚህም በተጨማሪ ፖሊስ በደረሰበት ወቅት በልብስ እንዲሁም በመቆፈሪያ መሳሪያዎች የተሞላ ነበር። መተላለፊያው በሚገርም ጥበብ ከመገንባቱ አንጻር የኢንጂነር ድጋፍ እንደተደረገበት ፖሊስ መላምቱን ያስቀምጣል። ከዚህ በፊት ስለተፈጸመ በመሬት መተላለፊያ ስለተደረገ ዘርፊያ ስናነሳ ከ12 ዓመታት በፊት ስለተደረገው የ$70 ሚሊዮን ዘረፋ ማንሳት አይከፋም። ዘራፊዎቹ ከ2 ሰዓት እስከ ምሽቱ 11 ሰዓት በፈረቃ ይሰሩ የነበረ ሲሆን በሁለቱ የእረፍት ቀናት የሚያርፉ ነበር። በዚህ ዝርፊያ ላይ የተሳተፉ 3 ሰዎችም በሁለት የተለያዩ በመሬት መተላለፊያ ውስጥ በተደረጉ በመብራትና በአየር ማቀዝቀዣ በታገዙ ከእስር ቤት የማምለጥ ሙከራዎች ላይ ተሳትፈዋል። ሶስተኛ የ$1 ሚሊዮን የፋርማሲ ዘረፋ። እንደ አውሮፓውያን አቆጣጠር በ2016 በፎርት ወርዝ ቴክሳስ የአንድ ትልቅ ፋርማሲ ባለቤት በአዲስ ዓመት ላይ ወደ $1 ሚሊዮን በሚያወጡ መድኃኒቶች ምክንያት ኪሳራ ውስጥ ይገባል። የድርጅቱ ጀነራል ማናጀር የሆነው ጄን ላባብም በ720 ኖርዝ ኢንዱስትሪያል ቡልቫርድ የሚገኘው ፋርማሲ ጠዋት አካባቢ በሌቦች ተሰበረ። ዘራፊዎቹም በአጠቃላይ $1 ሚሊዮን ያህል የሚያወጡ ውድ መድኃኒቶችን ዘረፉ ብሎ ተናግሯል። በሴኪዩሪቲ ካሜራ የተቀረጸውን ቪዲዮ ጥቁር የለበሱ ሰዎች እየተንፏቀቁ ገብተው አንዱ ካዝናውን ለመስበር ሲታገል ያሳየናል። የተዘረፉ መድኃኒት ጠርሙሶች እንዲሁም የሳልት ሲራፖችም ይታያሉ። እንዲሁም ካዝናው ከጎን ሲሰበር መመልከት ይቻላል። ሪቻርድ ደርቢ የተሰኘ ሰራተኛም እሱን እንዲሁም ሌሎች 3 ሰራተኞችን አንዱ ወንጀለኛ እጃቸውን አስሯቸው እንደማይጎዳቸውም ቃል እየገባላቸው ሽጉጥም ደቅኖባቸው እንደነበር ይናገራል። ሌቦቹ የሚይዙትን በሻንጣቸው ከያዙ በኋላ በጀርባ በር ሊወጡ ችለዋል። ሪቻርድ ከበኋላ ከስራ አጋሮቹ ሲሰማ ሌቦቹ ከሰረቋቸው መድኃኒቶች መካከል የሎ ሃይድሮኮዲን፣ ሶማ እንዲሁም ዜኒክስ በብዛት የዘረፏቸው ናቸው። አርቢን በፍራቻ ውስጥ ሆኖ አንዳቸው ከመች ተኮሱ ብሎ ሲያስብ ነበር። እነኚህ ሌቦች ሲዘርፉ ያለው ቪዲዮም በዩቲዩብ ላይ ተለቆ 4 ሚሊዮን እይታዎችን ሊያገኝ ይችላል። አራተኛ የ$500 ሚሊዮን የሳይበር ዝርፊያ። እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በምስራቅ ዩሮፕ ውስጥ የሚገኙ የሳይበር ወንጀሎች በ30 ሀገራት ላይ በሚገኙ ከ100 በላይ የሚሆኑ ባንኮችን በ2 ዓመታት ጊዜያት ብቻ በተጭበረበሩ የገንዘብ ዝውውሮች እንዲሁም በተጠለፉ የኤቲኤም ማሽኖች አማካኝነት ከ$1 ቢሊዮን በላይ ዘርፈዋል። ይህንንም ያደረጉት ስፓይ የተባለውን ቫይረስ በመጠቀም ነው። እነኚህ ሰዎች በመጀመሪያ ጥቃታቸውን የሰነዘሩት በራሽያ፣ ጀርመን፣ ቻይና ብሎም አሜሪካ ላይ ነበር። በመጀመሪያ አካባቢ ቢሳካላቸውም ነገር ግን ከጥቂት ጊዜያት በኋላ በህግ አካላት ተይዘው ለፍርድ ቀርበዋል። በ2014 ግሪቦ ዲመን እንዲሁም ሃርደርሜን የሚለውን አሌክሳንደር አንዶቪች ፔንን የተሰኘው የስፓይ ፈጣሪ በባንክ ማጭበርበር ተከሶ ወንጀለኛ መሆኑን አምኗል። ስቲቨን ግሪንበርግ የተሰኘ አቃቤ ህግም ስፓይ የተሰኘውን የኮምፒውተር ቫይረስ ከ2010 እስከ 2012 እንደተሰራ እንዲሁም በዓለም አቀፍ ደረጃ ከ50 ሚሊዮን በላይ የሚሆኑ ኮምፒውተሮችን እንዳጠቃ ብሎም በግለሰብ እንዲሁም በተቋም ደረጃ ወደ $1 ቢሊዮን የሚደርስ ኪሳራ እንዳደረሰ ይናገራሉ። ሁለተኛው ሰው ደግሞ ሐምዛ ቢንዲላጅ የተባለ አልጄሪያዊ የ27 ዓመት ግለሰብ ሲሆን በኦንላይን ስሙ BX1 በመባል ይታወቃል። 15 ዓመት የእስር ዘመን የተፈረደበት ሲሆን አቃቤ ህጎቹ እንደሚሉት ከሆነ የተለያዩ የስፓይ ቨርዥኖችን በመሸጥ ከገንዘብ ጋር የተያያዙ መረጃዎችን እንዲሰረቁ አድርጓል። ስፓይ የተባለው ቫይረስ በተጠቂው ኮምፒውተር ላይ ራሱን ካስገባ በኋላ ወደ ባንክ አካውንትና ክሬዲት ካርድ መረጃዎች እንዲሁም ፓስወርዶች ያሉ ጠቃሚ መረጃዎችን ይሰርቃል። ኮምፒውተሩንም ሙሉ ለሙሉ ከተቆጣጠረ በኋላ ሀከሮቹ በቀላሉ የሰዎቹን የግል መረጃ እንዲወስዱ ያስችላቸዋል። መረጃውን በመረጃ መቆጣጠሪያ ቋጥ ውስጥ ይገባል። ፔኒን የተሰኘው ግለሰብም ከሌሎች ጋር በማበር ይህንን የኮምፒውተር ቫይረስ በማስተዋወቅ እንዲሁም የተለያዩ የቫይረሱን ቨርዥኖች ከ500 እስከ $10,000 ድረስ ሽጧል። የኤፍቢአይ ስፔሻል ኤጀንት የሆነው ማርክ ሬይ እንዲህ ሲል ስለ ጉዳዩ ይናገራል። ፔኒን ስፓይ የተባለው ቫይረስ አርክቴክት ነው። የዚህን ቫይረስ ሽያጭን በማጣጣፍ በዓለም ላይ የሚገኙ ብዙ ኮምፒውተሮች እንዲጠቁም ብሎም ከገንዘብ ጋር እንዲሁም ከግል ጉዳዮች ጋር የተያያዙ መረጃዎች እንዲሰረቁ አድርጓል። አሁን ደግሞ ለሰራው ስራ ዋጋውን እየተቀበለ ይገኛል ብሏል። በዩኤስ ጠበቃ የሆነችው ሳሊየትስ የተባለችው ሴትም ሀሳቧን በወጣው ዘገባ ላይ እንዲህ ስትል አስፍራለች። አብዛኞቹ የፖሊስ ኤጀንቶች የሳይበር ወንጀሎችን ለመከታተል የሚሆን በቂ የሆነ ክህሎት የላቸውም። የሳይበር ወንጀሎችን ተከታትሎ ለመድረስ ከተለመደው የፖሊስ ምርመራና ክትትል ፍጹም የተለየ ክህሎት ያስፈልጋል። ይህም ህግ የሳይበር ወንጀለኞች ላይ በአግባቡ እንዳይፈጸም ይከለከላል።
የትሬት ሪሰርች ዳይሬክተር የሆኑት ማርቲን ሮሴሊዮር ስለ ጉዳዩ እንዲህ ሲሉ ተደምጠዋል። ከዚህ በተጨማሪ የተለያዩ ሀብቶችን ብሎም የሰለጠኑ ኃይሎች እገዛ ያስፈልገናል። እነዚህም ሰዎች በቁጥር ጥቂት ናቸው ብለዋል። አምስተኛ፣ በፍራንስ የተፈጸመው ከፍተኛ ዘረፋ $35 ሚሊዮን። እንደ አውሮፓውያን አቆጣጠር በ2018 ጃኩዊስ ካሳንድሪ የተሰኘ ጋንግስተር ከ40 ዓመት በፊት በፈጸመው ወንጀል ምክንያት በችሎት ፊት ቆመ። ፖሊስ ማርሴይ ማርፎሶ የተሰኘ ሰው በክፍለ ዘመኑ ትልቁ የሚባለውን ዝርፊያ የፈጸመው የቡድን መሪ እንደነበር መላምቱን አስቀመጠ። ይህም ሰው ትክክለኛ ማንነቱን ሳይጠቅስ ስለፈጸመው ወንጀል መጽሐፍ ያሳተመ ጉደኛ ሰው ነበር። በ1976 ጁላይ 16 ላይ በደቡብ ናይስ ከተማ የምትገኘው የፍራንስ ሶስተኛ ትልቁ ባንክ በወንጀለኞች ቡድን ተዘረፈ። እነዚህ ሰዎች የከተማውን ከምድር በታች ያለ መተላለፊያ በመጠቀም ብሎም የባንኩ ካዝና ያለበት ወለልን በመስበር የብር ኖቶችን፣ ወርቆችና ጌጣጌጦችን፣ የወርቅ ክምሮችን እንዲሁም ትናንሽ ካዝናዎች ውስጥ ያሉ ንብረቶችን መዝረፍ ችለዋል። እንደ ጄኔራሉ ምስክር ከሆነ እነዚህ ሰዎች የእረፍት ቀናቸውን በካዝናው ውስጥ ያሳልፋሉ። እንዲሁም ውስጥ ባገኙት የብር መመገቢያዎች እየበሉ ይዝናኑ ነበር። የሰው መጽሐፉን ሲያሳትም በብዕር ስም ቢሆንም ፖሊስ ግን በአስቸኳይ ሰውየው ጃኩዊስ ካሳንድሪ እንደሆነ አረጋግጧል። በማርሲ መጽሐፍ ላይም ኃይለኛ ማፊያ ተደርጎ የተገለጸ ገጸ ባህሪ ነበር። ሰውየው ነገሩን ያወጣው ጉዳዩ ከተፈጠረ ስለቆየ እርምጃ የሚያስወስድበት ስላልመሰለው ነበር። ነገር ግን የፍራንስ የህግ አካላት ሰውየው ስለፈጸመው ወንጀል ብሎም ስላፈሰው $1 ሚሊዮን ብለው ህጋዊ ሂደቱ እንዲስተጓጎል አልፈቀዱም። ፖሊስም በኮምፒውተሩ ላይ መጽሐፉ ከመታተሙ በፊት የነበረውን ዶክመንት ሊያገኝ ይችላል። ልጆቹንም አልፎ አልፎ ስለ ዝርፊያው እንደሚያጫውታቸው ገልጸዋል። በመጨረሻም በጥንቃቄ ስለታቀደው 6 ሰዎችን እንዲሁም የብረቶቹን ካዝናዎች በእሳት ለመስበር 30 በርሜል አሲታይሊን መጠቀማቸውንም ተናዟል። እንዲሁም ብዙ ሺህ ዩሮ የሚያወጣ የእንስሳት ጸጉር እንደገዛ ብሎም 7 የወርቅ ጥቦችን ለመጠባበቂያ እንዳስቀመጠ መረጃዎች ያሳያሉ። ብዙ ጊዜም እንዲህ ሲል ይደመጣል፣ የልብ ወለድ ብቻ ነው። በልብ ወለድ ደግሞ ሰዎች በፍርድ ቤት መቆም አለባቸው ብዬ አላምንም። አንድ ጠበቃም ካሳንድሪ እና ቤተሰቦቹ ከዚህ በፊት በነበሩት የአባታቸው የቢዝነስ ስምምነቶች ላይ ብዙ ጥያቄ እንደሚነሳባቸው ይናገራል። አቃቤ ሕጎችም በሶሻል ሴኩሪቲ ፍራውድ እንዲሁም በኮርሲካ በፈጸመው ሪል ስቴት ስካም ከሰውታል። የሰው ችሎት ፊት ሲቆም የመጀመሪያው አይደለም። በ1970ዎቹ መጀመሪያ ላይ በማርሴል ማዕከሉን ያደረገውን የሄሮይን ንግድ ሲፈጽም ተይዞ በቁጥጥር ስር ውሎ ነበር። ቪዲዮ ከተመቻችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ እና የደወል ምልክቷን መጫን አትርሱ።